በተጨማሪ በክርክርና በስልጣን መቆራረጥ ምክንያት የሐዋርያት ተተኪዎች ከተከታዮቻቸው ጋር አብረው ሲገለሉ በአካላዊ ዓለም ውስጥ በውጫዊ ሁኔታ የተበታተኑት ቅርንጫፎች የተለዩ ወይም የተከፋፈሉ አብያተ ክርስቲያናት ሆኑ። እያንዳንዳቸው የራሳቸው ጳጳስ ወይም ፓትርያርክ አለ። ስደቱ ከማብቃቱ በፊት የጴጥሮስ ቢሮ ተተኪነት በአብዛኛው በሮም ሀገረ ስብከት ውስጥ የአካባቢ ጉዳይ ሆኖ ቆይቷል። ይሁን እንጂ ተዋረድ የንጉሠ ነገሥት ቆስጠንጢኖስ ግሬት በቤተ ክርስቲያኑ አስተዳደር ውስጥ ጣልቃ መግባቱን በጥበብ ሲቀበል የበለጠ የተወሳሰበ ሆነ። ኢየሱስ ጴጥሮስን ከሐዋርያት መካከል ቀዳሚ እንዲሆን በነጻነት ስለመረጠው፣ ስለዚህ ተተኪውን በመስመር ላይ የመምረጥ መብት የእርሱ መብት ነው። ከዚህም በላይ የገሃነም ደጆች በቤተ ክርስቲያኑ ላይ እንደማያሸንፉ በወንጌል ውስጥ ያለው ማረጋገጫ በግልጽ ለመላው ቤተ ክርስቲያን ይሰራል፣ ራስና ሁሉም የሰውነት ክፍሎች አንድ ላይ። ስለዚህ ኢየሱስ በታሪክ ውስጥ የጴጥሮስን ምርጫ ሁልጊዜ ከእውነተኛው ርዕሰ ሊቃነ ጳጳሳት ወይም አንዳንዴም ከ2-3 ሊቃነ ጳጳሳት ጋር ተመሳሳይ ነው ብለን ልንወስደው አንችልም። እርግጥ ነው ኢየሱስ የእኛን እውነተኛ የልብ መለወጥ በመጠባበቅ ለዚህ መብት ትልቁን ሀብታምና ኃያላን የሆኑትን የይገባኛል ጥያቄ ለዘመናት የታገሰ ይመስላል። ይህ ግን ከትንታኔያችን ጋር አይቃረንም። በእውነት ሁሉ ላይ ባለን እምነት የቅድስና መንፈስ ያድነን። አሜን።